ዓለም ሀገራችንን ጨምሮ ብዙ አይነት ክስተቶች አሉና ራቁት መሄድ እንደ ኖርማል የሚታይበት ጊዜ ነው። ይሄ ምንድነው? ወንድና ሴት እንኳን የማያደርጉትን በተመሳሳይ ጾታ የሚደረግ ነገር የወሲብ ንግድ ምናምን እየተለመደ የመጣበት ጊዜ ነው ሀገራችን ለምጭ። ሰላም እንዴት ናችሁ? ውድ የቅኔ ፖድካስት አድማጮቻችን በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው? እንግዲህ ዛሬም ሰዓታችንን ጠብቀን ከተፍ ብለናል። ያው እንግዲህ እንደተለመደው በአንዳንድ ሀሳቦች ለማውራት እንግዲህ መተናል። እንግዲህ ዛሬው ሀሳባችን የሚሆነው አይደል መሰልጠን መሰይጠን ያው በዚህ ሀሳብ ላይ እንግዲህ የተወሰኑ ቆይታ እናደርጋለን። በአብዛኛው ይሄ ነገር እንግዲህ ባለንበት ዘመን ያው በተለይ ወጣቱ ክፍል እየተምታታበት ያለ ጉዳይ ነው ብለን ያሰብነው ነው። ለመድገም ያክል መሰልጠን ከመሰይጠን ጋር ምን አይነት ወይም ደግሞ መሰልጠን ወይስ መሰይጠን ከስሙ እንደምንረዳው የሆነ የተወሰነ ቁርኝት አለውና በተለይ አሁን ከምናየው ከምንሰማው ከሚደረገውም ነገር አንጻር አንዳንድ ነገሮች ልናነሳ ወደድን እና ዛሬ ይህንን ሀሳብ ይዘን ወደ እናንተ ብቅ ብለናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንዲሁም ደግሞ ይህንን ፔጅ ሰብስክራይብ እንድታደርጉ፣ ላይክ፣ ሼር እንድታደርጉ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ገጾቻችን ላይ እንድትጽፉልን እናበረታታችኋለን። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ እንድትሆኑ እንጋብዛችኋለን። መልካም ቆይታ። እሺ አድማጮቻችን እንግዲህ ተመልሰናል። እንግዲህ መግቢያችን ላይ እንደተናገርነው ዛሬ የምንወያይበት የምናወራው ርዕስ መሰይጠን የሚለውን ሀሳብ ይሆናል ማለት ነው። እንግዲህ እንደነገርናችሁ ነው መሰልጠንና መሰይጠን ምን አይነት ቁርኝት አላቸው የሚለውን ነገር ዛሬ እናነሳለን። በእነዚህ ጉዳዮች አንዳንድ ነገሮችን እያነሳን እናወራለን። እንግዲህ ያው በብዛት ይሄ ወጣቱን ማህበረሰብ በተለይ በሀገራችን ወጣት ማህበረሰብ በጣም ይበዛል። እሱን የሚያጠቃ ነው እና ደግሞ ይሄ እኛ ባለንበት ዘመን ያለ በጣም ያመሩ መሰይጠንና መጠን እየተመጣጣብን መጥቷል ከተወሰኑ ጊዜያቶች በኋላ ማለት ነው። እና ይህ ነገር እንዴት ነው ብለን ደግሞ እኛ ለማውራት አሰብንና እንግዲህ የምናየውም ነገር የምንሰማውም ነገር በየአቅጣጫው ኢቭን ከሀገራችንም ውጭ በተለያዩ የዓለማችን ሀገራቶች የሚሰማው የሚታየው ነገር ትንሽ ለጆሮም ለዓይንም ትንሽ ከበድ ያለ ነገር ነው። ምን ማለት ፈልገን ነው? መሰልጠን ተብሎ የሚባለው ነገር ወደ መሰይጠን እያመራ ነው። ስልጣኔ የሚመስል ነገር ግን ከቨሩ መሰይጠን የሆነ ነገር፣ በተለይ ወጣቱ መሰልጠን ነው ብሎ የሚያስበው ነገር ሳያስበው እየመራው ያለው ወደ መሰይጠን። በተለይ በዚህ ወጣቱ ላይ ነው ይሄ ነገር በጣም እንትን እያለ ያለውና አሁን ሰለጠንን ወይም እንደ እርድና ተወስዶ የሚቆጠሩ ነገሮች በጣም ከመሰይጠን ጋር ወይም የሆነ ከዲማኒክ የሆነ እንትኖች ጋር ያገናኛል አይደል? በብዛት እያየናቸው ያሉ ነገሮች በተለይ ያው እኛም ሀገር ላይ እየታየ ነው። ነገር ግን ከውጪ እየተሳበ የሚመጣው ነገር ይብሳል። ከተለያዩ የዓለማችን ክፍሎች የምናያቸው የምንሰማቸው ነገሮች ሀገራችን ላይ እየተተገበሩ ያሉት ወጣቱ ክፍል ያንን እያየ በራሱ መንገድ ደግሞ እዚህ ሀገራችን ላይ ያንጸባርቀው ነው የሚገኘው እና ያ ደግሞ መሰልጠን ሳይሆን መሰይጠን ነው። እዛ ውጭ ያለ የውጭ ሀገር እንትኖች ላይ የምናየውን ነገር እዚህ ስናመጣው እዛም ቢሆን መሰይጠን በጣም የሰለጠነው ሀገር የሚባሉት ላይ ስናይ ይህ ነገር እንደ ኖርማል ነው፣ ግን በውስጡ መሰይጠንን ይዞ ነው የሚመጣው። የሆነ ሰይጣናዊ ተግባሮች፣ ሰይጣናዊ ነክ የሆኑ ተግባሮች የሆነ ከእግዚአብሔር ቃል የወጡ ከመጽሐፍ ቅዱስ ትእዛዞች፣ ህግጋቶች የወጡ ብዙ አይነት ድርጊቶች ይከወናሉ እና እንደውም ሁላችንም የምናስታውሰው የብራዚሉ ቆየት ያለ ነው። ነገር ግን ብራዚሎች እንዴት በዚህ ነገር ላይ ማለት ይሄ ሞካፕ ጋድን ሞኪንግ ሲያደርጉ አይተን ነበራል ከዚህ በፊት በእንትን የሆነ ፌስቲቫል ነገር አዘጋጅተው ይሄ በቃ በስነ ስርዓት እግዚአብሔርን ላይ በመቀለድ
የተሰራ ስራ ነበረ። ሰውን እንደ እግዚአብሔር አድርገው መንገድ ላይ እንትን እያሉት ምናምን በቃ በጣም የሆነ የሚያስጠላ ስራ ነበረ የተሰራ የነበረው እና ያ አሁን ለመሰልጠን ይወሰዳል ወይስ እንዴት ነው ነገሩ የሚለው ሰይጣን ይሄ አሁን በእነሱ የሆነ ማለት ጀስት ግሎባላይዜሽን ነገር ነው። ለነሱ መሰልጠን ነው ብሎ ነው የሚያስቡት። ጋድ እንደሌለ እሱ ምንም ነገር ክሬት እንዳላደረገ አይነት ነገር ነው የሚያስቡት እና በእርግጥ ይሄ የቆየ ነው። ነገር ግን ለዚህ እግዚአብሔር መልስ ሰጥቷል። እንግዲህ ሁላችንም እንዳየ ነው። ይህንን ባደረጉ በነጋታዊን በተወሰኑ ቀናቶች ውስጥ ብራዚል ላይ አስደንጋጭ ነገር ተከስቷል እና እንዳልነበረች ነበር የሆነችው ብራዚል። እንደውም ከዛም በተጨማሪ አሁን በቅርብ የተከሰተው በሎስ አንጀለስ ላይ የተነሳው የሰደድ እሳት በዚሁ ኬዝ የመጣ ነው። መሰልጠን ከመሰይጣን ጋር በተምታታባቸው ሰዎች ማለት ነው። በአንድ ፌስቲቫል ላይ ነው አንዲት ሴት በቃ ምንድን ነበር ያለችው እንደው ይሄ ጋርለስ ታውን ምናምን ብላ እግዚአብሔርን ሞክ አደረገችው እና በቃ እንደዛ ሞክ ከማድረጓ ከትንሽ ቀናቶች በፊት ነው በኋላ ነው በነጋታው ነው ብቻ ሰደድ እሳት በጣም ከባድ ታይቶ የማይታወቅ ከዚህ በፊት ገጥሟታል ሎስ አንጀለስ። እንግዲህ ሎስ አንጀለስን በብዙ ምናቃት ከተማ ነች። በተለያዩ ፊልም ፕሮዲስ የሚደረጉባት ባለሀብቶች ያሉባት ትልልቅ ዝነኛና ታዋቂ ሰዎች የሚኖሩባት ከተማ ነች። እንዲሁም ደግሞ በዛው አሁን ባልነው ባነሳነው ቶፒክ መሰልጠን በሚል እንትን ይሄ እሳቤ መሰይጠን የሚደረግባት ከተማ ነች እና በዚቹ ከተማ ይሄ ነገር ተከስቷል። ምክንያቱም ግሎባላይዜሽን ነው ብሎ በሚያስቡት ነገር ውስጥ መሰይጠን ስላለበት ስለተምታታባቸው ይሄ ነገር ተከስቷል እና ይህንን ደግሞ ወደ ሀገራችን ስናመጣው እኛም ሀገር ውስጥ እያየን ያለነው ነገር ደግሞ ትንሽ ደስ የሚል ነገር አይደለም። ከለመድነው ካልቸር ካለን ስርዓት ልምድ ጋር ስናነጻጽረው በጣም አሳሳቢ ነው። እንደ ኖርማል እየታየ ነው። ነገር ግን እየከፋና እየባሰ በመጣ ቁጥር እኛው ላይ ነው ተመልሶ በተለይ ወጣቱ ማህበረሰብ ክፍል ተጎጂ የሚሆነው በዋናነት እሱ ነውና ለኛ ስልጣኔ የሚመስለን ነገሮች ነገር ግን የሰይጣናዊ ነክ ተግባሮች ለምሳሌ ይሄ ግብረ ሰዶማዊነት ብቻ በተለያዩ ክለቦችኝ በሀገራችን ውስጥ የሚፈጠሩ የተለያዩ ክስተቶች አሉና በተለይ በሶሻል ሚዲያዎቻችን ላይ ብዙ አይነት ነገሮች እናያለን። ከውጭ አይተን ወደ ራሳችን እያመጣን ያለነው ነገር ማለት ነው። ለምሳሌ አሁን በብዛት እዚህ ቲክቶክ ላይ ምናምን በምናያቸው ነገሮች ላይ እዚህ በቃ ሶሻል ሚዲያ ላይ በምናያቸው ነገሮች ላይ የኛ ካልቸር ያልሆኑ ግን ከውጭ ካልቸር ወይም መሰልጠን ነው ብለን ከውጭ ባመጣናቸው ነገሮች ቲክቶክ ስትል ምናልኩ በዋናነት የኛ ሀገራችን ላይ የሆነ መሰልጠንን ከመሰይጣን ያምታታብን ነገር ቲክቶክ ነው። ሰለጠንን የሚሉ ሀገራቶች የሚያራምዱትን ነገር በዛ ላይ እናያለን። ኢቭን ራሳችንም እንተገብሯለን። ነገር ግን በዛ ውስጥ ይሄ ሰይጣናዊ ተግባርን እየተለማመድን መሆኑን እየዘነጋ ነው መሰለኝ እና የቲክቶኩ ዓለም የሚያሳየንን ነገር ወደ ሪል እውነተኛው ላይፋችን ላይ እየተገበርን ያለነው እና ኢቭን ላይፋችንንም በዛ መምራት ጀምረናል። ይሄ ማለት ይሄ መምታታት ማለት ነው። መሰልጠንን እና መሰይጠንን ያልገባው የወጣቱ ትውልድ አለ ማለት ነው። ስለዚህ ቅድም እንዳነሳ ነው በተለያዩ የሀገራችን የምሽት ክለቦች ውስጥ ራሱ የሚታየው የሚደረገው ነገር በጣም እጅግ አስነዋሪ ሰቅጣጭ የሆነ ተግባር ነው እና ከዚህ አንጻር ደግሞ ይሄ ነገር እየታሰበ ሲመጣ ሀገራችንም ላይ ይሁን የኛ ሀገር ደግሞ በጣም ማንፓወር ያለው ወጣቱ ላይ የወጣቱ ክፍል ነው እና ይሄ የወጣቱ ክፍል ደግሞ በዚህ ነገር አዲክትድ ከሆነ ሀገራችን ሌላ አይነት ችግር ውስጥ ነው እየገባች የምትመጣው እና ኢቭን ውጪ ላይ ኖርማል የሚሆኑት ነገሮች እኛ ሀገርም ላይ ኖርማል መሆን ጀምረዋል። አሁን ለምሳሌ ከነዚህ ውስጥ አሁን ለምሳሌ በሚውዚክ ቪዲዮቸው ላይ በብዛት ይሄ ኔክድ የመሆን ከውጭ አሁን የተለመደው ውጭ ሀገር ነው። ግን አሁን ሰሞኑን እነዚህ ሁለት ቲክቶክ ላይ ታውቃቸዋለህ፣ እነዚህ ሁለት ሴቶች ነበሩ የሆነ በቅርቡ አዲስ የሆነ ዘፈን አውጥተዋል እና ላይክ ቶታሊ የነበሩት ኔክድ ናቸው። ከቻልን እናስገባቸዋለን ዩቲዩብ እንትን የሚፈቅድ ከሆነ ለማሳየት እንሞክራለን። ግን ቫዮሌሽን ግን ታይቶን የማይታወቅ ነገር በጣም ላይክ ሊትራሊ ኔክድ ነበሩ። በውስጣዊ ልብስ ነበር ብቻ የነበሩት እና ትወርክ ምናምን እያደረጉ ነበረ። ያ የተለመደው ውጭ ሀገር ነው። በውጭ ሀገር ሚውዚክ ቪዲዮዎች ነው የምናውቀው። ግን ይሄ አሁን ኢትዮጵያ ውስጥ ገብቷል ማለት እነዚህ አሁን ይሄ ነገር እኛ ጋር ራሱ አሁን ገብቷል ማለት ነው።
ስለዚህ ኢቭን የምንሰራቸው ቪዲዮዎች ራሱ እየተቀየሩ መጥተዋል ማለት ነው። በፊት የምናየው ማነጻጸር ይቻላል ማለት በፊት የሚደረጉ ነገሮች የትኛው የምንሰራባቸው ነገሮች አሁን ላይ ያላቸውን ልዩነትና አተገባበር ማየት ይቻላል። ስለዚህ ኖርማል እየሆነ የመጣበት ጊዜ ነው ያለው አሁን ላይ ማለት ነው። ስልጣኔ ያው መሰልጠን በተለያዩ የጊዜ ዱሬሽን ውስጥ የሚመጣ ነገር ነው አይደል? አሁን አለማችን ያለችበትና መጀመሪያ ያን አሁን በ1990ዎቹ ብቻ በዛ ውስጥ ያለችበትን የስልጣኔ ደረጃ አንድ አይደለም። አሁን በጣም ብዙ ቴክኖሎጂዎች ብዙ አይነት ፈጠራዎች እየተፈጠሩ ነው። ኢቨን የሰው ልጅንም ለመተካት የሚደረጉ የተለያዩ እንቅስቃሴዎች አሉ። ክቡር የሆነውን የሰው ልጅ እግዚአብሔር በአምሳሉ የፈጠረውን የሰው ልጅን ለመተካት ወደፊት ሰው እንዳይኖር ለማድረግ የሚደረጉ ጥረቶች አሉና በተለይ በውጭው ዓለም ይህ ነገር በጣም በስፋት እየተሰራበት ይገኛል። የሰው ልጅን ከምድር ለማጥፋት ማለት ነው። አሁን እስቲ ሲታሰብ ስልጣኔ ነው ወይስ መሰይጠን ነው? መሰይጠን ነው ወይስ መሰልጠን ነው? ይህ አሁን ጥያቄ ሊያስነሳ የሚችል ነገር ነው። ሁሉም ነገር እየተሳበ የሚመጣው ከውጭው ዓለም ስለሆነ የስልጣኔ መነሻ ተብሎ የሚባሉት ሀገራቶች በውጭ ዓለም ያሉ ስለሆኑ ኢቭን እኛም የተለያዩ ነገሮቻችንን የምንኮረጀው ከነሱ ያ ደግሞ በጣም ኮራጅ የሚባለው ክፍል ደግሞ የወጣቱ ማህበረሰብ ነው። ምክንያቱም እኛ ጋር ሀገራችን ላይ ያው የተማረ የሰው ኃይል ብዛት ትንሽ አነስ ያለ ነው እና አባቶቻችን እናቶቻችን ለዚህ ነገር ቅርብ ላይሆኑ ይችላሉ። ምክንያቱም የለመዱት ባህላዊ ነገር ነው። ብቻ በእነዚህ አክቶች ትንሽ ሌት ናቸው እና ግን የወጣቱ ክፍል ደግሞ ለዚህ ነገር ፈጣን ነው። እነዚህ ነገሮች ለማምጣት ወደ ሀገራችን ውስጥ ለማስገባት ለመተግበር በጣም ፈጣን ነው። ሰውን በባህሪው ምንድነው አዳዲስ ነገር ለመሞከር ፈጣን ነው። ስለዚህ እኛ ደግሞ ይህን ነገር እናንተም እንዴት ታዩታላችሁ? አሁን ላይ ያለች ሀገራችን ውስጥ ያለው ነገር መሰልጠን ነው ወይስ መሰይጠን ነው? እየሰማን ያለው ነገር ደስ አይልም። ምንም ደስ የሚል ነገር ለማለታችን ሳይሆን መሆን ያለበት ነገር እየሆነ አይደለም። አንዳንድ ደስ የሚሉ ነገሮች አሉ፣ ግን ከእንደዚህ አይነት ነገር ስናስበው ደግሞ ይሄ ነገር ትንሽ ትውልዱ የተምታታበት ይመስለናል እና መሰልጠን ጥሩ ነው። ሀገራችንን እየተቀየረች ነው። ብዙ አይነት ነገሮች እያየን ነው። ደስ የሚሉ ነገሮች እየተፈጠሩ ነው። በዛ ውስጥ ግን በስልጣኔ ተሳበው የሚገቡ የሰይጣናዊ ነክ ነገሮች ጥሩ አይደሉም። ለእኛም ቢሆን ወደፊት ለሚመጣውም ትውልድ ቢሆን ጥሩ ነገር ይዘናን መቆየት አንችልም። የምናስተላልፈው አሻራ እንከን ያለበት ነው የሚሆነው ማለት ነው። ስለዚህ በተለይ ይሄ የምናያቸው ቅድምም እንትን እያለን የነበረ ሰዓት ይሄ በላስ ቬጋስ የሚደረጉ የተለያዩ የሴጣን ነክ የሆኑ ነገሮች አሉና እነዛንም በተለይ ቁማር ላስ ቬጋስ የራሷ ሲን ሲቲ የምትባላለች የኃጢአት ከተማ ተብላ ለራሷ እንደዚህ ይወጣላት ማለት ነው። በተለይ በቁማር ነው በትልቁን ገቢ የምታገኘው። እዚሁ ሀገራችን ውስጥ ደግሞ ስንመጣ በተለያዩ ቦታዎች የቁማር ስፍራዎች አሉና በጣም በብዙ ብር የሚንቀሳቀስባቸው ሰው ብር ገንዘብ ይዞ ገብቶ ባዶ እጁን የሚወጣበት ቤተሰቡን አሳልፎ ሸጦ የሚወጣበት ኢቭን ህይወቱን እስከ ማጥፋት የሚደርስበት የተለያዩ አይነት ክንዋኔዎች አሉና ይሄ ደግሞ መሰልጠን ነው ወይስ መሰይጠን ነው? ይህም ጥያቄ የሚያስነሳ ነገር ነው። ሌላ ደግሞ አንድ የሰማነው ክስተት ሽንት የሚጠጣባት ሀገር አለች እና ወደ ሲንጋፖር ከተማ መሰለችን። ይሄ ነገር አሁን ምንድን መሰልጠን ነው ወይስ መሰይጠን ነው? እንግዲህ ሽንት እንደሚጠጣ እንግዲህ ስንቶቻችንን የምናውቀው ሽንት ከተለያዩ ሰውነታችን ክፍል ውስጥ ተሰባስበው የሚወጡትን ነገሮች ለማስወገድ ነው አይደለ? ይሄ ጽዳጅ ማለት ነው እና ያንን ነገር ነው እንግዲህ ወደ ውሃ ተቀይሮ የሚጠጣው። ብቻ ይህንን ለዚሁ ለፕሮግራማችን እንደ ምሳሌ ያነሳን እንጂ በተለያየ ዓለም በሀገራችንን ጨምሮ ብዙ አይነት ክስተቶች አሉና ራቁት መሄድ እንደ ኖርማል የሚታይበት ጊዜ ነው። ይሄ ምንድነው የወንድና ሴት እንኳን ማያደርጉትን በተመሳሳይ ጾታ የሚደረግ ነገር የወሲብ ንግድ ምናምን እየተለመደ የመጣበት ጊዜ ነው። ሀገራችን ለምጨምር ነው እኛው ኢትዮጵያ ውስጥ እንደዚህ አይነት ነገር ኖርማል ነው እና በተለይ የግብረ ሰዶም ነገር ሀገራችን ውስጥ ተንሰራፍቶ ነበር እና ይሄ ነገር ደግሞ በጣም ተቃውሞ አስነስቶ ነበር። ግን አሁን ኖርማል ሆኗል፣ ተረስቷል። ውስጡን አለ፣ አሁን ባይነሳም ውስጡን አለ እና
ወጣቱ ትውልድ ደግሞ በእንደዚህ ነገር እየተሳበ ነው። ስልጣኔ መስሎት እየተሸወደ ግን ሰይጣናዊ ነክ ተግባሮችን እያደረገ ነው ያለውና ይህ ነገር ሊታሰብበት ምንድነው ሊባልበት የሚችል ጉዳይ ነውና ብዙ ጥያቄ ሊያስነሳ የሚችል ነው። ነገር ግን እኛ ባወቅነውና ባየነው መንገድ የተወሰኑ ሀሳቦችን ሪፍሌክት እናድርግ በሚል ነው ይህንን ሀሳብ ያነሳ ነው። እናንተስ አሁን ያለንበትን የሀገራችንን ሁኔታ የምታዩትን የምትሰሙትን ነገር እንዴት ታዩታላችሁ? ማለት መሰልጠን ነው ወይስ መሰይጠን ነው? ወጣቱ ትውልድ ይሄ ነገር የተምታታበት አይመስላችሁም ወይ? እኛ በሙሉ 100% የተምታታበት ነው የሚመስለን፣ እኛንም ጨምሮ። እኛም ወጣት ነን፣ ነገር ግን ሌላውም ደግሞ ወንድሞቻችን ይሄ ነገር የተምታታባቸው ነው የሚመስለው። መሰይጠን ከመሰልጠን ጋር የተምታታባቸው ይመስለናል። እና እናንተም ይሄን ነገር ሀሳባችሁን በኮሜንት ገጽ ላይ ብታሳውቁን በጣም ደስተኞች ነን። እና ሌላ የምንጨምረው ነገር አለ? አይ የምንጨምረው ነገር እንኳን የለም። ስለዚህ ያው እናንተም በዚህ ሀሳብ ላይ አስተያየታችሁን እንድትሰጡን እናበረታታችኋለን። እንግዲህ በትንሹም ቢሆን ለማንሳት የሞከርነው ለዛሬ ያሰብነው ጉዳይ ይሄ ነው። ዛሬ እነዚህን አንስተናል። ነገር ግን ደግሞ በቀጣይ ሌላም የምናነሳቸው ጉዳዮች ይኖራሉ። ግን ይሄ ታሳቢነት እንዲደረግ ነው በማሰብ ነው ይሄንን ጉዳይ ወደ እናንተ ያመጣ ነው። እንግዲህ ተመልካቾቻችን ለዛሬ የነበረን ቶፒክ ይህንን ይመስላል። የሆነ ነገር እንዳሰባችሁ የሆነ ጥያቄም እንደፈጠረባችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌላ እንደዚሁ ወጣቱ ትውልድ የተምታታበትን ነገር በማንሳት ሰፋ ባለ መልኩ የምንወያይ ይሆናል። ለዛሬ እንግዲህ የነበረን ቆይታ ይህንን ይመስላል። የሆነ ነገር እንደተማራችሁበት ለምን የሚል ጥያቄ ውስጣችሁን እንዳመጣ ተስፋ እናደርጋለን። እንግዲህ እስካሁን ለነበረን ቆይታ እጅግ አድርገን እናመሰግናለን። መጀመሪያም መግቢያችን ላይ እንደተናገርነው ይህን ቻናል ኦር ፔጅ ሰብስክራይብ እንዲሁም ላይክ ሼር በማድረግ ለወዳጅ ዘመዶቻችሁን በማጋራት እንድታበረታቱን በትህትና እንጠይቃለን። እንግዲህ ሳምንት ደግሞ እስከምንገናኝ መልካም ሳምንት እንዲሆንላችሁ በለያላችሁበት ሰላማችሁ እንዲበዛ ምኞታችን ነው። ይመቻችሁ።